እንደምን አመሻችሁ የተከበራችሁ አድማጭ ተመልካቾች፣ ከገዳ ግሎባል ሚዲያ ጌታውን አበበ ነኝ። የዕለቱን መረጃ አስደምጣችኋለሁ። የዓለም ዋንጫ ጨዋታዎችን በዳኝነት እንዲመራ ተመርጦ አሜሪካ እንዳይገባ የታገደው ሶማሊያዊ ዳኛ ኦማር አርታን ወደ ሀገሩ ሲመለስ ደማቅ አቀባበል ተደርጎለታል። የ2026ቱ የዓለም ዋንጫ ጨዋታን በዳኝነት እንዲመራ የተመረጠው ሶማሊያዊ ዳኛ ኦማር አርታን ወደ አሜሪካ ቅንቶ እንደነበር ይታወቃል። ይሁን እንጂ በዓለም ዋንጫ የመጀመሪያ ሶማሊያዊ ዳኛ ይሆናል ተብሎ ሲጠበቅ የነበረው ኦማር አርታን አሜሪካ ሲደርስ ያልጠበቀው ነገር ተከሰተ። በፈረንጆቹ 2025 የአፍሪካ የዓመቱ ምርጥ ዳኛ የተባለው ኦማር ማያሚ አውሮፕላን ማረፊያ ከደረሰ በኋላ ወደ አሜሪካ መግባት እንደማይችል ተነግሮታል። ድል ያልቀናው ኦማር አርታን ወደ እናት ሀገሩ ሶማሊያ ሲመለስ የሀገሪቱ ፕሬዝዳንት ሐሰን ሼህ ሙሐሙድ በቤተ መንግስታቸው ደማቅ አቀባበልም አድርገውለታል። ከዚህ በተጨማሪ ለዳኛው ኦማር አርታን ሌሎች የሀገሪቱ ከፍተኛ አመራሮችና ባለስልጣናት የሞቃዲሾ ከተማ ነዋሪዎችን ጨምሮ ደማቅ አቀባበል በማድረግ ለዳኛው ያላቸውን ክብርና አድናቆት እንዲሁም አጋርነት አሳይተዋል። ፕሬዝዳንት ሐሰን ሼህ ሙሐሙድ ዳኛ ኦማር እስካሁን ላሳየው ስኬት እንዲሁም ለሀገሩ ላበረከተው አስተዋጽኦ እጅጉን አመስግነዋል። በቀጣይ ለሚያደርገው ወይም ለሚያከናውናቸው ስራዎች በሙሉ ከጎኑ መሆናቸውን ፕሬዝዳንቱ አረጋግጠዋል። ፊፋ የአሜሪካ ባለስልጣናትን በጉዳዩ ላይ ካነጋገረ በኋላ ዳኛው በውድድሩ ላይ በዳኝነት እንዳይሳተፍ ይፋ ማድረጉን ቢቢሲ አመሻሹን ዘግቧል። በአሜሪካ በካናዳና ሜክሲኮ ጣምራ አዘጋጅነት የሚካሄደው 23ኛው የፊፋ ዓለም ዋንጫ ነገ ይጀምራል። በውድድር ታሪክ ለመጀመሪያ ጊዜ 48 ሀገራትም ይሳተፋሉ። የዓለም ዋንጫው ነገ በምድብ 1 ሜክሲኮ ከደቡብ አፍሪካ ምሽት 4 ሰዓት ላይ በሜክሲኮ ሲቲ ስታዲየም የሚያደርጉት ጨዋታ ይጀምራል። 48 ሀገራት በ12 ምድብ ተከፋፍለው የሚጫወቱ ይሆናል። 23ኛው የፊፋ የዓለም ዋንጫ እስከ ሐምሌ 12 2018 ዓ.ም የሚቆይ ይሆናል።